በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሆንልን። እሱን ጠርተን እሷን የማንተዋት እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሆንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና መጠናቸው የተመሰገነ ይሆኑልን። እንኳን ለጾመ ማርያም 16ኛው ቀን የእማምላክ በዓለ ዕርገቷ በሰላም አደረሳችሁ አደረሰን። ነሐሴ 16 ቀን የክርስቲያኖች ሁሉ ደስታ፣ የመላእክት ሁሉ እልልታ፣ የፍጥረት ሁሉ ተስፋ የተፈጸመበት ታላቅ ዕለት ነው። የቅድስት ድንግል ማርያም የሥጋዋ ዕርገት የትንሣኤዋ ምስጢር ለዓለም የታወጀበት የተቀደሰ በዓል ነው። በቤተ ክርስቲያናችን ታሪክ ውስጥ ከጾመ ፍልሰታ በኋላ የምናከብረው ይህ በዓል ድንግል ማርያም እንደ አንድ ፍጡር ሞትን ቀምሳ እንደ ወልድ አምላክ በሦስተኛው ቀን ተነስታ ወደ ሰማይ ያረገችበት አምላካዊ ምስጢር ነው። ነገረ ማርያምና የቤተ ክርስቲያናችን ስንክሳር እንደሚያስተምሩን የእመቤታችን ዕርገት በድንገት የሆነ ሳይሆን በትንቢት የተነገረ በምስጢር የተቃኘ ታላቅ የእግዚአብሔር ሥራ ነው። እርሷ በጥር 21 ቀን በ64 ዓመቷ ከዚህ ዓለም ድካም ስታርፍ ቅዱሳን ሐዋርያት በጌታችን ትእዛዝ ከተለያዩ የዓለም አጽናፋት በደመና ተሰባስበው ነበሩ። ቅዱስ ዳዊት በመዝሙሩ አምላክ በእልልታ እግዚአብሔር በእካክ ሥጋ ወጣ እንዳለ የዓለም እመቤት ድንግል ማርያም በክብርና በምስጋና ወደ ጌቴሰማኒ ተወሰደች። ሐዋርያት የእመቤታችን ቅዱስ ሥጋ በአልጋ አድርገው ወደ ጌቴሰማኒ መቃብር ለማድረስ ሲገሰግሱ የአይሁድ ሊቃናት በቅናትና በምቀኝነት ተሞሉ። ቀድሞ አባቷን በኋላ ልጇን አምላክ ነው እያሉ ሕዝቡን አሳቱ። አሁን ደግሞ እርሷን ሊያከብሯት ነውን ብለው ተማከሩ። ከእነርሱም መካከል ታውፋንያ የተባለ አይሁዳዊ በታላቅ ድፍረትና ንቁሃት አልጋዋን ለመገልበጥና ቅዱስ ሥጋዋን ለማቃጠል እጁን ዘረጋ። ስንክሳራችን እንደሚነግረን የእግዚአብሔር መልአክ ቅዱስ ገብርኤል በወርቅ ሰይፍ መጥቶ የኀጢአተኛውን ታውፋንያ ሁለት እጁን ከትከሻው ቈረጣቸው። እጆቹም በአልጋው ላይ ተንጠልጥለው ቀሩ። እርሱም በታላቅ ቃጠሎና ሕመም ይጮኽ ነበረ። ታውፋንያም በሠራው ጥፋት ተጸጽቶ የእውነተኛው አምላክና ድንግል ማርያም ሆይ ማርኝ ብሎ ሲለምን ቅዱስ ጴጥሮስ በጌታችን ፈቃድ የተቈረጡ እጆቹን መልሶ በተአምራት አያያዘለት። ይህ ተአምር የአይሁድ ልብ አበረረ። እመቤታችንም በጌቴሰማኒ መቃብር በታላቅ ክብር ተቀበረች። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ እናቱን በመቃብር ውስጥ እንድትቀበር አልፈቀደም። ቅዱሳን መላእክት ቅዱስ ሥጋዋን ከመቃብር አውጥተው በገነት በዕፀ ሕይወት ሥር አኖሯት። ሐዋርያት ወደ ጌቴሰማኒ ሲመለሱ የእመቤታችን ሥጋ በመቃብሩ ውስጥ አልነበረም። ቅዱስ ዮሐንስ ወንጌላዊ ግን እመቤታችን በገነት በዕፀ ሕይወት ሥር በክብር መኖሯን ራእይ አይቶ ነበር። ሐዋርያትም ዮሐንስ አይቶ እኛ እንዴት ሳናይ እንቀራለን በማለት ነሐሴ 1 ቀን ጀምረው በጾምና በጸሎት ተወሰኑ። ይህ ጾም ነው ዛሬ እኛ የምንጾመው። በ15ኛው ቀን ማለትም በነሐሴ 15 ቀን ጌታችን ኢየሱስ ክርስቶስ የሐዋርያትን ጸሎት ተቀብሎ የእመቤታችን ቅዱስ ሥጋ አምጥቶ ሰጣቸው። ሐዋርያትም በታላቅ ደስታና እልልታ ቀበሯት። በ16ኛው ቀን በዛሬ ዕለት ታላቅ ተአምር ሆነ። ከ12ቱ ሐዋርያት አንዱ የሆነው ቅዱስ ቶማስ በሀገረ ስብከቱ ህንድ እያስተማረ ጨርሶ በደመና ተጭኖ ወደ ኢየሩሳሌም ሲመለስ እመቤታችን ቅድስት ድንግል ማርያም በተወደደ ልጇ
በኢየሱስ ክርስቶስ ክብር በመላእክት ታጅባ በትንሣኤ ክብር ወደ ሰማይ ስታርግ በደመና ላይ አያት። ቅዱስ ቶማስም በድንጋጤና በሐዘን ቀደም ሲል የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺን ትንሣኤና ዕድገት ሳላይ ቀረሁን ብሎ ከደመናው ሊወድቅ ተደፋ። እመቤታችንም የቶማስን ፍቅርና ናፍቆት አይታ አጽናናችው። ቶማስ ሆይ አትዘን፣ ትንሣኤንና ዕርገቴን ያየኸው አንተ ነህ ብላ የገነዟትን ሰበል ወይም መሸፈኛ ሰጥታው ወደ ሰማይ አረገች። ቅዱስ ቶማስ ወደ ሐዋርያት ዘንድ ሲደርስ ሐዋርያት የሆኑትን ሁሉ ሳያውቅ እንዳላወቀ ሆኖ የእመቤታችንስ ነገር እንዴት ሆነ ብሎ ጠየቃቸው። ሐዋርያትም እመቤታችንስ አሰናበትናት፣ ቀበርናት አሉት። ቶማስም ሞት በጥር መቃብር ነሐሴ እንዴት ይሆናል? እኔ ሳላይ አላምንም አላቸው። ሐዋርያትም የቶማስን ጥርጣሬ ለማስወገድ መቃብሯን ሲከፍቱት መቃብሩ ባዶ ሆኖ አገኙት። ጨርቁና ገነዟ ብቻ ቀርቶ ነበረ። በዚህ ጊዜ ቅዱስ ቶማስ አትዘኑ፣ እመቤታችንስ ተነስታ አርጋለች ብሎ የተቀበለውን ሰበን አሳይቶ አበሰራቸው። ሰበኑን ለበረከት ተካፈሉት። በነሐሴ 16 ቀን ጌታችን ኢየሱስ ክርስቶስ እናቱን ድንግል ማርያምን በሞት ላይ አሸናፊ አድርጎ ነፍሷን ከሥጋዋ ጋር አዋህዶ በትንሣኤ ክብር አስነስቶ ወደ ሰማይ አሳረጋት። ነገረ ማርያም እንደሚያስተምረን ድንግል ማርያም በሰማያት ከፍጡራን ሁሉ በላይ የሆነውን የክብር ዘውድ ተቀናጀች። መላእክት እንደ ጎህ የምታበራ እንደ ጨረቃ የተዋበች እንደ ፀሐይ የጎላች ይህች ማናት እያሉ አመሰገኗት። ወዳጆቼ የእመቤታችን የቅድስት ድንግል ማርያም ዕርገት ለእኛ ለክርስቲያኖች የትንሣኤያችን ማረጋገጫ የዕርገታችን ተስፋ ነው። እርሷ የሰው ልጅ ተፈጥሮ እስከ ምን ያህል የክብር ማዕረግ ሊደርስ እንደሚችል ያሳየች የመጀመሪያዋ ፍጥረት ናት። በዚህ በነሐሴ 16 ዕለት እመቤታችን ከልጇ ዘንድ የተቀበለችው የኪዳን በረከት በእኛ ላይ ይደር። ስሜን የጠራውን ዝክሬን የዘከረውን አማላጅነትን ያመነውን እምርለታለሁ ብሎ ጌታችን የገባላትን ቃል ኪዳን ዛሬም ለእኛ መጠጊያችን ነው። የእመቤታችን የቅድስት ድንግል ማርያም የዕርገቷ በረከት፣ የሐዋርያት የጾማቸው ፍሬ፣ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሸርና ሳብስክራይብ በማድረግ የቤተ ክርስቲያናችን ታሪክና ትምህርት ለሌሎች ያዳርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።